አረፋትና ወደ 3 ቀን ምናምን ሲቀራት ነው የመጣችው። ከዛም በኋላ እህቱ ቤት አሳርፏት የምትገዛዘው ነገር ገዛዝታ ወደ ቤሩ ልትመለስ ወደ ኤርፖርት የሸኛት እያለ ኤርፖርት እንትኗ ጠፋ። በሆነ የሆነ ወረቀት ተሳስቶ አትሄጂም ተብላ ሲመለሱ ያንን ወረቀት ማስተካከል አለብሽ ተብላ ሲመለሱ ታክሲ ውስጥ ጥሎት ወርደውን በምን አላቅም ፓስፖርቷ ምናምን ትኬቷ ምናምን እሱ እጅ ላይ ነበር። እሱ ሰጥቼሻለሁ አላት። ጠፋ። ከዛ ያጠፍቶ በጣም አዝና ምን አላት 30,000 ብር ስጪኝ ቤት እንከራይ በቃ እንኑር ሲላት እንዲህ 30,000 ብር ከተመጣለው እኔ የሰራሁበትን እንዳለ ገጠር ለቤተሰቦቼ እና ለልጄ ያድርጌያለሁ። እንተ በህይወት ያልነበርክም ሰው ምንም ብር የለኝም ስላት ሙልጭ አርጎ ሰድቧት ከዚህ በኋላ እንዳለ ውጪ ከእህቴ ቤት ብሎ 30,000 ብር ከሌለሽ ምን ታደርጊልኛለሽ ውጪ ከዚህ ብሎ አባረራት። ከእህቱ ቤት አባሯት ወጥታ ከዛ ቡና ጠጡ ከፍታ እንደ አዲስ ፓስፖርት አፕላይ አርጋ ፓስፖርቷን አውጥታ ቤሩት ተመልሳ ሄደች። ከዛ ቤሩት ተመልሳ ሄዳ 3 ዓመት ሰርታ ድጋሚ ማውራት ጀመሩ። 3 ዓመት ሰርታ 18 ቀን ብቻ ቆይታ አባቷ ሞቶ ከቤሩት ከ3 ዓመት በኋላ መጣች። ድጋሚ በስልክ አረብ ሀገር ስትሄድ ይፈልጋታል። እንደዛ አባሯት ከእህቱ ቤት ስለ 30,000 ብር የለኝም ስላለችው ውጪ ከዚህ ብሎ አይንሽ እንዳለ ብሎ አባሯት። እሷ ቡና ጠጡ ከፍታ አሳሯን በልታ ፓስፖርት እንደ አዲስ አውጥታ እንደጠፋባት ፖሊስ ጣቢያ መልክታ ስንት ተንከራታ ፓስፖርት አውጥታ መልሳ ቤሩት ሄዳ እነዛው ሰዎች ቤት ሄዳ እየሰራች ደውሎ ድጋሚ ይቅርታ ሲጠይቃት እሺ ብላ አብረው እያወሩ ምናምን ልጁን እየሄዳይም ልጁ እናትና አባቷ ጋር ገጠር የሚያድገው ግን በስልክ ያወራሉ። ከዛ በኋላ 3 ዓመት ሰርታ አሁንም ከቤሩት ተመለሰች። ተመልሳ እንደመጣች በሳምንቱ አባቷ ሞተ። በሳምንቱ አባቷ ሲሞት 18 ቀን ብቻ አባቷ ሞቶ በሳምንቱ ቀለበት አሰሩ። እንደገሰች እሷ ድል አርጋ ደግሳ ሙሉ ቤት ተከራይታ ሙሉ የቤት ዕቃ ሟልታ አገባት ሳይሆን እሷ አገባችሁ። ከዛ አገባችሁ። ሆዴ ጮኸ። ምን ሲሆን ነው ሆድ የሚጮኸው? እሺ ረቦኛል እንዴ ሀና እሺ። ከዛ አባቷ በሞተ በሳምንቱ ቀለበት አሰረች። ሙሉ ደግሳ ሙሉ ወጪውን ችላ ሙሉ ቤቱን ችላ ደግሳ አገባችሁ። ከዛ በሳምንቱ ወደ አረብ ሀገር ሄደች። ታዲያ እንትን ለምትለው ነገር ታዲያ ወደ አረብ ሀገር የኔ መጀመሪያ ጥያቄ ምንድን ነው የነበረው? ታዲያ ወደ አረብ ሀገር ለምትሄጂው ነገር ለምን አገባሽ? በሳምንቱ ልትሄጂ ከሆነ በስምሽ የምታስመዘገቢው ንብረት ነው እሱ። ለምን አገባሽ? አልቋል። ደግሳለት ድል አድርጋ ደግሳ አግብታው ሙሉ የቤት ዕቃ ሟልታለት ጀለሲ በሳምንቷ ወደ አረብ ሀገር። ከዛ ወደ አረብ ሀገር መታ በ1 ዓመት የማህፀን እጢ ታማ ወደ ሀገር ቤት ተመለሰች። እንደተመለሰች ጸበል ገብታ ጸበል አይደለም ሶሪ እሷ ፕሮቴስታንት ናት። በጸሎት ዳነች እና እንደመጣች ቤተሰብ ጋር ገጠር ሄዳ ጸሎት ተጸልዮላት ምናምን ድና በሳምንቱ ድና ወደ አዲስ አበባ የእህቱ ልጅ ቤት አረፈች። ከዛ ስትመጣ ተለውጧል። እንደ ድሮ ሆኗል። ሊያናግራት አይፈልግም። ያመናጭቃታል፣ ይሰድባታል። ፍቺ ፈጸሙ። ይሄ ትዳር 1 ሳምንት ብቻ ነው የቆየው ማለት እኮ ነው። ከመሄዷ በፊት ያለው 1 ሳምንት ባገባችሁ በሳምንቷ ሄደች። ተመልሳ መጣች።
በአመት ከምናምን የማህፀን እጢ ታማ ከዛ መታ በጸበል ዳነች። በጸሎት ዳነች። ከዛ ከዳነች በኋላ ተፋቱ። ከዛ ቡና ጠጡ ስራ ጀመረች። በአመት ከ7 ወር ቡና ጠጡ እየሰራች በቃ ስራ አልሆንን ለማላት ስትከስር በአመት ከ7 ወሯ መልሳ አሁን ወደ ዱባይ መጣች። አሁን ዱባይ ከመጣች 3 ዓመት ከ3 ወሯ ነው። ልጇ 15 ዓመቱ ነው። እያደገ ያለው እናትና አባቷ ጋር ነው። ገጠር አባቷ ሞቷል፣ እናቷ ጋር ነው። ጀለሴ ደግሞ እሷ በደገሰችው ድግስ አግብቶ እሷ ባሟላችሁ ቤት እየኖረበት ነው ከሌላ ሚስት ጋር። አሁን ልጇ 15 ዓመቱ ነው። ልጁን አያይም ሰውየው። አያሳዝንም? ላይክ ለምን ብላ ነው ከሱ ጋር መልሳ የሆነችው? ለልጇ ብላ ከተባለ ልጁን አያይም። አሁን እሷ የ15 ዓመት ልጅ አላት። አለም በ16 ዓመቷ ነው አዲስ አበባ የመጣችው። ልጇን የወለደችው ደግሞ አዲስ አበባ ከመጣች ስንት ዓመት በኋላ መሰላት? አዲስ አበባ በ16 ዓመቷ መጣ። እሱን የወለደችው ከዛ 2 ወር ከዛ 6 ዓመቷ መጥታ ከምግብ ቤቱ ለመለወጥ የምትለፋ ሴት ነበረች። እሱ ጥሩ ሰው ቢሆን ኖሮ 3-4 ልጅ ወልደው የሞቀ ትዳር እየኖሩ ነበር። በዚህ ሰዓት በ40 ዓመቷ የራሷን ቤት ታስተዳድር ነበር። ግን እንደዚህ አይነት ሰው ላይ ስትወድቁ፣ እንደዚህ አይነት ሰው ላይ በጊዜ ካልተቀነጠሳችሁ፣ በጊዜ ካልተቀየሳችሁ፣ እንደዚህ አይነት ዘልዛላ ወንድ እዚህ እዛ የሚል በአንድ ሴት ማይረጋ አላማ የሌለው አላማው መኖር ያልሆነ ወንድ፣ ትዳሩን መኖር ያልሆነ ወንድ አላማው ያስታውቃል እኮ። ገና ለመጀመሪያ ጊዜ ማርገዟን ስትነግር በአንድ ቀን ግንኙነት ይረገዛል እንዴ ሲላት ስልኩን ጥርቅም አድርጋ ከናካቴው ከነ ህይወቷ ከነ መፈጠሩ ረስታው ጥርሷን ነቅሳ ልጇን ወልዳ ቶሎ ለቤተሰቦቿ ልጇን ሰጥታ አረብ ሀገር መታ አንገቷን ደፍታ ሰራ አድርጋ በጊዜ ገብታ ልጇን ቤቷን የሆነ ቢዝነሷን ሱቋን ነገር ከፍታ እየሰራች ሌላ ትዳር ትይዛለች እንጂ እንደዚህ አይነት ወንድ ደም መጣጭ ነው። ሁሌ በቃ መንገዷ ላይ ተሰንቅሮ ስንት ዓመት እሱን ስታውቀው ስንት ዓመት እዛ